እግዚአብሔር እንደዚህ ያለው ለሙሴ ከዚህ በኋላ አለው ለዘላለም ባሪያቸው አትሆኑም። እግዚአብሔር ሲለያቸው እንደማይታረቁ አድርጎ የማውጣት አይደለም የመገንጠል ሥራ ነው የሰራው። የሚገርማችሁ እስራኤላውያን መመለስ ፈልገው እግዚአብሔር ከለከለ። ንጉሥ ሾመን እንመለስ ሲሉ ኖ አይቻልም። ኢቭን በእነሱ ፈቃድ እንኳ ተከልክሏል። ገነጠለው እግዚአብሔር እስራኤልን በጸና ክንድ በተዘረጋ እጅ ከብረት እቶን አዳንኳቸው አለ። ክብር ለኢየሱስ ይሁን። ከግብፅ አወጣኋቸው አይደለም ያለው የብረት እቶን ነው አለ። ብረት ያቀልጣል ግብፅ አለ ጥንካሬው። ከዛ መሃል አለ እግዚአብሔር አንደው አወጣኋቸው አይደለም በተዘረጋ እጅ ነው አለ፣ በጽኑ ክንድ ነው አለ። ሳወጣቸው ኃይሌን ያወጣው አለ እግዚአብሔር። እንደው ውጡ ብቻ አይደለም ያልኩት እጄን ልክ ያለው አለ እግዚአብሔር። ገንጥዬን ያወጣሁት አለ። ብሉይ ኪዳን ላይ እጅ ታውቃላችሁ አይደል? መንፈስ ቅዱስ ነው ቶታሊ የእግዚአብሔር እጅ የሚል ብሉይ ኪዳን ካገኛችሁ ከመንፈስ ቅዱስ ጋር የተገናኘ ነው። ስለዚህ እዚህ ሥራ ላይ አብ መጥቶ ሙሴን ኮሙኒኬት አደረገው። ታርዶ የቀረበው በግ ኢየሱስን ነው። ታይፖሎጂው ነው የቀረበው። እጄ ብሎ የሚናገረው እግዚአብሔር መንፈስ ቅዱስን ነው። ትራይንግ ጋድ ነው የተሳተፈው እዚህ ዘጸአት ላይ። የኛም ላይ ትራይንግ ጋድ ነው የተሳተፈው። ከግብፅ ወደ ከነዓን ለማውጣት ሥላሴ ነው የወረደው። ኢየሱስ መስቀል ላይ ሲሞት በዘላለም መንፈስ ራሱን ሰጠ ነው የሚለው። መንፈስ ቅዱስ አክቲቭ ነበር። አብ ለኛ የዘላለም ሕይወት ያድል ነበር። እንደዚህ አይነት ሥራ ላይ በሙላት ነው እግዚአብሔር የሚኖረው። ምንም ሲሰራ ቃል ነው የሚልከው። የማዳን ሥራ ሲሰራ ራሱ ነው የሚመጣው። ሕይወት ነው ይሄ። አሜን ነው። በቃ የምታውቁት ታሪክ ነው። ከዚህ በኋላ ያለው በጣም ዝነኛው ታሪክ ይሄ ነው። በጣም ዝነኛው የሚቀጥለው ተአምር በሙሉ ግን የተደረገው በእቺ ናት። ቁልፏ እቺ ሌሊት ናት። እኔ አልፋለሁ አለ። አንደኛ ቆሮንቶስ ምዕራፍ 5 ላይ ነው ፋሲካችን ክርስቶስ ታርዶልናል ያለው ጳውሎስ። ፋሲካችን ክርስቶስ አወር ፓስኦቨር አወር ኢስተር አይደል? አይዘይ ፋሲካ ፓስኦቨር አይ ቲንክ ኢስተር ኤሽታር ምናምን ከሚለው ጋር የተያያዘ መሰለኝ። ኢየሱስ ከመምጣቱ በፊት የሚከበር የፔሪሻውያን አምልኮ መሰለኝ። አይዟችሁ ገና መስከረም ላይ ነው። ሚያዝያ ላይ ለምጽፉት ነገር አትጨነቁ። አስታውሳችኋለሁ ያን አወር ፓስኦቨር ፋሲካችን እግዚአብሔር እሱን አይቶ አለፈልን እኮ ነው። ፋሲካችን ክርስቶስ ታርዷል ማለት እግዚአብሔር እንዲያልፈን ኢየሱስ ነው መሃል የገባው ነው። በትክክለኛ ጳውሎስ የተጠቀመው ቃል ጌታ ኢየሱስ ክርስቶስን ፋሲካ ብሎ የሚጠራበት ቃል ሙሴ ዘጸአት ላይ ያደረጋትን ቃል መጽሐፍ ሲናገር ሕዝበ እስራኤል ወጣ ይላል። ያው ሲወጡ